ሰላም ጤና ይስጥልኝ የኢትዮ ፋክት ኒውስ ተከታታዮች እንደምን አደራችሁ። ዛሬ ግንቦት 8 2018 ዓ.ም ጠዋት መላው የሀገሪቱን ፖለቲካና ህዝብ ያነቃቁ ከእኩለ ሌሊት ጀምሮ በእጃችን የገቡ እጅግ በጣም ትኩስና ሰበር መረጃዎች ይዘንላችሁ ቀርበናል። ዛሬ ማለዳ በጥልቀት የምንመለከታቸው አርዕስተ ዜናዎች የሚከተሉት ናቸው። ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት ዩኤን ዋና መስሪያ ቤት የተሰማው አስቸኳይ መግለጫ በትግራይ ክልል ባለው ወቅታዊ ውጥረትና የኃይል አሰላለፍ ፍጥጫ ዙሪያ ሁለት ዓለም አቀፍ ተቋማት የፕሪቶሪያው ስምምነት አደጋ ላይ እንዳይወድቅ ያስተላለፉት የጽኑ ማስጠንቀቂያ ትዕዛዝ ዝርዝር የውስጥ የመረጃ ምንጮቻችን ያደረሱን ሚስጥራዊ ሪፖርት። ከአዲስ አበባ ከተማ ምክር ቤት የተሰማውና መላውን የከተማውን ነዋሪዎች ያስደነገጠው የ30 ቢሊዮን ብር የቤት ዕዳ ውዝግብ። ከንቲባ አዳነች አቤቤ በጋራ መኖሪያ ቤቶች ወይም ኮንዶሚኒየም ዙሪያ የተፈጠረውን ከባድ የፋይናንስ ቀውስና አዲሱን የመፍትሄ አቅጣጫ ይፋ አደረጉ። የቤት ፈላጊዎች ዕጣ ፈንታ ምን ሊሆን ነው? የሚኒስቴሮች ምክር ቤት ያጸደቀው አዲሱ የፌዴራል ፈጣን አደጋ ምላሽ ሰጪ ኤጀንሲና ከጀርባው የተዋቀረው የፓራሚሊተሪ ወይም የከፊል ወታደራዊ ኃይል ስምሪት ሚስጥር። መንግስት በአዲስ አበባና በተለያዩ ክልሎች ላይ አዲስ የወታደራዊና የደህንነት መዋቅር ለመዘርጋት የወሰነበት እውነተኛ ምክንያት ምንድን ነው? አሁን በቀጥታ እያንዳንዱን አርዕስተ ዜና በተለያዩ እይታዎችና የወደፊት ተጽዕኖች ጋር አያይዘን በሰፊው ወደ ጥልቅ ትንተና እንሻገራለን። እስከ መጨረሻው ሰከንድ ድረስ ተረጋግታችሁ አብራችሁን ቆዩ። በቅድሚያ የአፍሪካ ህብረትና የዩኤን አስቸኳይ መግለጫ በትግራይ ውጥረት ዙሪያ። ተመልካቾቻችን መጀመሪያ ማለዳ የምንሄደው ወደ ሰሜኑ የሀገራችን ክፍልና በአዲስ አበባ ወደሚገኘው የአፍሪካ ህብረት ዋና መስሪያ ቤት ነው። በትግራይ ክልል ውስጥ ላለፉት ቀናት ከመጋረጃ በስተጀርባ የተፈጠረውን አስደናቂ የፖለቲካ መፈንቅለ መንግስትና የስልጣን ሽግግር ውጥረት ተከትሎ ጉዳዩ አሁን የዓለም አቀፍ ማህበረሰብን ትኩረት ስቧል። የውስጥ መረጃ ምንጮቻችን እንደገለጹት ከሆነ የአፍሪካ ህብረት ኮሚሽንና ዩኤን በጋራ ባወጡት እጅግ አስቸኳይ መግለጫ በትግራይ ክልል ውስጥ እየታየ ባለው የፖለቲካ ውጥረት ላይ ያላቸውን ጥልቅ ስጋት ገልጸዋል። ሁለቱ ተቋማት የፌዴራል መንግስቱና በትግራይ ያሉ ወገኖች የፕሪቶሪያውን የሰላም ስምምነት ያለምንም ቅድመ ሁኔታ ሙሉ በሙሉ እንዲተገብሩና ክልሉን ወደ ሌላ ጦርነት ከሚከት ማንኛውም አይነት የኃይል እርምጃ እንዲቆጠቡ በጥብቅ አሳስበዋል። ይህንን ጉዳይ ከተለያዩ አቅጣጫዎች በጥልቀት ስንመረምረው የውስጥ የመረጃ ምንጮቻችን እንደጠቆሙት ዓለም አቀፍ ተቋማት በትግራይ ክልል ውስጥ የዶክተር ደብረጽዮን ገብረ ሚካኤልን አሮጌው የህወሓት ክንፍ የሌተናል ጄኔራል ታደሰ ወረደና የጌታቸው ረዳን አስተዳደር ሙሉ በሙሉ ከስልጣን መግፋቱን እንደ ትልቅ የደህንነት ስጋት ነው የሚመለከቱት። እነሱ የፕሪቶሪያ ስምምነት ከተፈረመበት ጊዜ ጀምሮ በትግራይ ላይ የመጣው አንጻራዊ ሰላም በዚህ አዲስ የውስጥ ፍጥጫ ምክንያት እንዳይፈርስ ይፈራሉ። በተለይም በክልል ውስጥ ሁለት የተለያዩ የታጠቁ ኃይሎች መፈጠራቸው ለአፍሪካ ቀንድ ትልቅ ቀውስ ሊሆን ይችላል የሚል ስሌት አላቸው። ከክልሉ አዲስ አመራር እይታ አንጻር በአንጻሩ ዶክተር ደብረጽዮን የሚመራው አዲሱ የህወሓት ስብስብ ይህንን የዓለም አቀፍ ተቋማት መግለጫ የክልሉን የውስጥ የፖለቲካ ነጻነት የሚጋፋ አድርገው ሊመለከቱት ይችላሉ። ፓርቲው በትግራይ ውስጥ ያለውን ሙሉ የፖለቲካ የበላይነት መልሶ ለመያዝ እየሰራ ባለበት በዚህ ሰዓት ከውጪ የሚመጣውን ጫና ለመቋቋም አዳዲስ የፖለቲካ ስልቶችን እየቀየሰ መሆኑን የውስጥ የመረጃ ምንጮቻችን አረጋግጠዋል።
ይህ የአፍሪካ ህብረትና የዩኤን የጋራ ጣልቃ ገብነት ወደፊት ምን ያመጣል? ይህ መግለጫ የሚያሳየው በትግራይ ክልል ውስጥ የሚደረጉ ማናቸውም የኃይል እንቅስቃሴዎች በዓለም አቀፍ ደረጃ በቅርብ እንደሚከታተሉ ነው። የፌዴራል መንግስቱ ይህንን ዓለም አቀፍ ድጋፍ በመጠቀም በክልሉ ላይ ያለውን ዲፕሎማሲያዊና ኢኮኖሚያዊ ጫና ሊያጠነክረው ይችላል። በቀጣዮቹ ሳምንታት በትግራይ ውስጥ የሰላም ስምምነቱን ህጋዊነት ለማስከበር አዳዲስ የፌዴራልና የክልል ውይይቶች መጀመራቸው የማይቀር ነው ተብሎ ይታመናል። በቀጣይ የአዲስ አበባው የ30 ቢሊዮን ብር የቤት ዕዳ ውዝግብና የከንቲባዋ መግለጫ። አሁን ደግሞ በቀጥታ ወደ መዲናችን አዲስ አበባና መላውን የቤት ፈላጊ ህዝብ ወዳስደነገጠው አዲስ መረጃ እንለፍ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማው ምክር ቤት ባቀረቡት ይፋዊ ሪፖርት መሰረት የከተማው አስተዳደር አሁንም ድረስ ወደ 30 ቢሊዮን ብር የሚጠጋ ከፍተኛ የቤት ልማት ዕዳ እንዳለበት በይፋ አስታውቀዋል። ከንቲባዋ እንደገለጹት የወረሱት ዕዳ ከ60 ቢሊዮን ብር በላይ የነበረ ሲሆን አስተዳደሩ ከፍተኛ ጥረት አድርጎ ግማሹን ቢከፍልም ባለፉት ዓመታት በተከማቸው ወለድ ምክንያት አሁንም ከተማዋ ክፉኛ የፋይናንስ ቀውስ ውስጥ የከተተ ትልቅ ዕዳ ተጭኗታል። ይህ ዕዳ ደግሞ አዳዲስ የጋራ መኖሪያ ቤቶችን ለመገንባት ከባንኮች የሚገኘው ብድር ሙሉ በሙሉ አግዶታል። ይህ ጉዳይ ከቤት ፈላጊው ህዝብ ቅሬታና ስጋት አንጻር በአዲስ አበባ ከተማ ውስጥ በሚሊዮን የሚቆጠሩ ዜጎች በቤት ልማት ፕሮግራም ስር ተመዝግበው ለበርካታ ዓመታት በጉጉትና በከፍተኛ የቤት ኪራይ ስቃይ ውስጥ ሆነው እየጠበቁ ይገኛሉ። ይህ የ30 ቢሊዮን ብር ዕዳ መኖሩ ይፋ መደረጉ በህዝቡ ዘንድ ቀጣይ የቤት ዕጣዎች ይወጣሉ ወይስ ፕሮግራሙ ሙሉ በሙሉ ሊቆም ነው የሚል ትልቅ የብስጭትና የስጋት ማዕበል ፈጥሯል። ህዝቡ መንግስት የጀመራቸውን ቤቶች በፍጥነት አጠናቆ እንዲያስረክብ በተደጋጋሚ ጥያቄ እያነሳ ነው። በአንጻሩ ከንቲባ አዳነች አቤቤ ይህንን ችግር ለመፍታት አዲስ የባለ ብዙ ወገን የቤት ልማት ስትራቴጂ መዘርጋታቸውን ገልጸዋል። በአሁኑ ሰዓት በመንግስት በጀት 50,000 ቤቶች ከግል ባለሀብቶች ጋር በመተባበር ደግሞ 55,000 ቤቶች በአጠቃላይ ከ105,000 በላይ ቤቶች ግንባታ መጀመሩን አስታውቀዋል። ከተማዋ ዕዳውን እየከፈለች ግንባታውን ለማስቀጠል ከንግድ ባንኮች ጋር አዲስ የረጅም ጊዜ የክፍያ ስምምነት ላይ መድረሷን የውስጥ የመረጃ ምንጮቻችን ጠቁመዋል። ይህ የፋይናንስ ውዝግብ ወደፊት በከተማዋ የቤት ገበያ ላይ ምን አይነት ተጽዕኖ ያመጣል? ይህ ዕዳ በአጭር ጊዜ ውስጥ የማይቀረፍ በመሆኑ የመንግስት የኮንዶሚኒየም ቤቶች ግንባታ ፍጥነት በቀጣዮቹ ዓመታት ሊቀንስ ይችላል። ነገር ግን ከተማዋ ወደ ህዝብና የግል አጋርነት እንዲሁም ወደ ሪል ስቴት ልማቷ ፊቷን ማዞሯ በከተማዋ ያለው ከፍተኛ የቤት ፍላጎት በከፊል ለማረጋጋት ይረዳል። በረጅም ጊዜ ስትራቴጂው መሰረት በየዓመቱ 100,000 ቤቶችን ለመገንባት የታቀደው ዕቅድ እንዲሳካ የፋይናንስ መዋቅሩ ሙሉ በሙሉ ማሻሻል ግድ ይላል። በመጨረሻም ወደ ሶስተኛና እጅግ ስልታዊ ወደ ሆነው የመንግስት አዲስ ውሳኔ እንለፍ። የሚኒስቴሮች ምክር ቤት ባደረገው አስቸኳይ ስብሰባ የፌዴራል የእሳትና ድንገተኛ አደጋዎች አገልግሎት የተሰኘ አዲስ ትልቅ ተቋም በይፋ እንዲቋቋም ወስኗል። ይህ ተቋም በተፈጥሮና በሰው ሰራሽ አደጋዎች ላይ የመጀመሪያ ምላሽ ሰጪ ሆኖ የተዋቀረ ቢሆንም በውስጡ ግን ልዩ የፓራሚሊተሪ ወይም የከፊል ወታደራዊና የሕክምና ባለሙያዎች መዋቅር አካቶ መያዙ ይበልጥ ነገሩን አነጋጋሪ አድርጎታል። ይህ አዲስ የፌዴራል መዋቅር የራሱ የሆኑ ትናንሽ ተዋጊ አውሮፕላኖች፣ ሄሊኮፕተሮችና የሳተላይት ኮሚኒኬሽን መገናኛዎች እንዲኖሩት ተደርጎ ነው የተደራጀው። ይህ አዲስ የመንግስት ስምሪት በፖለቲካና በደህንነት እይታ ስንመረምረው የሚከተሉትን እውነታዎች
እናያለን። የውስጥ የመረጃ ምንጮቻችን እንደገለጹት መንግስት ይህንን ተቋም በፓራሚሊተሪ ኃይል ጭምር ያዋቀረው በሀገሪቱ በተለያዩ አካባቢዎች የሚከሰቱ ድንገተኛ የጸጥታ መስተጓጎሎችን፣ የኬሚካል ብክለቶችን እና ስልታዊ የመሰረተ ልማት አደጋዎችን በፍጥነት ለመቆጣጠር ነው። ተቋሙ በቀጥታ ለብሔራዊ አደጋ ስጋት አመራር ኮሚሽን ተጠያቂ እንዲሆን መደረጉ በአዲስ አበባና በዋና ዋና የኢንዱስትሪ ፓርኮች ዙሪያ የሚነሱ ድንገተኛ ቀውሶችን ያለ መከላከያ ሰራዊት ጣልቃ ገብነት በሰላማዊና ፈጣን መንገድ ለመፍታት ታስበው የተዘረጋ መዋቅር ነው ተብሏል። በአንጻሩ አንዳንድ ወገኖች ይህንን አዲስ የፓራሚሊተሪ መዋቅር መፈጠር በመንግስት በኩል ያለውን የጸጥታ ስጋት ማደግ ማሳያ ነው ብለው ይከራከራሉ። ይሁን እንጂ አብዛኛዎቹ የደህንነት ባለሙያዎች እንደሚስማሙበት እንደ አዲስ አበባ ላሉ ፈጣን እድገት እያደረጉ ያሉ ዘመናዊ ከተሞች እንዲህ አይነት የላቀ ቴክኖሎጂ የታጠቀ ፈጣን ምላሽ ሰጪ ኃይል መኖሩ ለከተማዋ የኢንቨስትመንት ዋስትናና ለሕዝቡ ሰላም እጅግ አስፈላጊ መሆኑን ይናገራሉ። የዚህ አዲስ የፌዴራል ኤጀንሲ የወደፊት ተጽዕኖ ምንድን ነው? ይህ ተቋም በቀጣዮቹ ወራት ስራ ሲጀምር በአዲስ አበባና በክልሎች ባሉ ታላላቅ መሰረተ ልማቶች እንደ ባቡር መስመሮች፣ የነዳጅ መጋዘኖች እና የኢንዱስትሪ ፓርኮች ዙሪያ ያለውን የአደጋ መከላከል አቅም በከፍተኛ ሁኔታ ያሳድገዋል። የራሱ የሳተላይትና የአየር ኃይል ሎጂስቲክስ ስላለው በሀገሪቱ የሚከሰቱ ድንገተኛ የተፈጥሮ አደጋዎችን እንደ መሬት መንሸራተትና የጎርፍ አደጋ በፍጥነት ለመታደግ ትልቅ መከታ ይሆናል። የተከበራችሁ የኢትዮ ፋክት ኒውስ ቤተሰቦቻችን የዛሬ ግንቦት 8 የማለዳ መረጃዎቻችን እነዚህን ይመስሉ ነበር። ቪዲዮን ላይክ ማድረጋችሁን እንዳትረሱ፣ ለሌሎች ደግሞ እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀናችሁ የሰላምና የፍቅር ይሆንላችሁ። መልካም ቀን